ሃይ የዩቲዩብ ተመልካቾቼ እንደምናችሁ ሰላማችሁ ይብዛ ጤናችሁ ይጠበቅ። ዛሬ የማቀርብላችሁ መኪኖች በካታጎሪ ምን ይመስላሉ የሚለውን ነው። በተለይ ሞር ኦፍ ትኩረት አድርጌ የምመለከተው በኦፕሽን ሌቭላቸው ነው። በኦፕሽን ሌቭላቸው ምን አይነት ኦፕሽን በምን በደረጃ ይከፋፈላሉ፣ እንዴትስ ከኢንፎቴይንመንት ስክሪናችን ላይ ወይንም ደግሞ መሪያችን ላይ ካሉ በተኖች እንዴት ኦን ኦፍ ማድረግ እንችላለን፣ እነዛን እንትኖች ስፒዱን እንዴት አጀስት ማድረግ እንችላለን፣ በምን ያህል ርቀት ጠብቆ ሲስተሙ መኪናችንን እንዲያቆም ወይንም ስፒዱን ስሎ ዳውን እንዲያደርግ እና የተለያዩ ፊቸሮችን መጨረሻ ላይ በምስል የማቀርብላችሁ ይሆናል። ኦፍ ኮርስ መኪናዎች በካታጎሪ ሲከፋፈሉ በቦዲ ታይፓቸው ይከፈላሉ። ለምሳሌ በቦዲ ታይፓቸው ላይክ ስፖርት ካር፣ ሴዳን፣ ኤስዩቪ፣ ኤምዩቪ፣ ኮንቨርተብል ምናምን እየተባሉ እንደዚህ ይከፋፈላሉ። ሌላው ደግሞ በቦዲ ሳይዛቸው ነው። ሚኒቫን፣ ኮምፓክት እየተባለ ይከፈላል። ሌላ አዘር ካታጎሪስ የሚባሉ አሉ። ኤሌክትሪክ ቬሂክል፣ ኤሌክትሪክ ካር፣ ሃይብሪድ መኪናዎች እንደዚህ እያለ ይሄዳል። ዛሬ እንደነገርኳችሁ በትኩረት የምንመለከተው መኪኖች በኦፕሽን ሌቭላቸው ምን ይመስላሉ የሚለው ነው። መኪኖች በኦፕሽን ሌቭል ሲከፋፈሉ ሶስት አይነት ናቸው። አንደኛው ስታንዳርድ የሚባለው ነው። ሁለተኛው ሊሚትድ ወይንም ስፔሻል ኤዲሽን የሚባለው ነው። ሶስተኛው ፉል ኦፕሽን የሚባለው ነው። ስታንዳርድ ማለት ሁሉንም ቤዚክ ሌቭል ኦፍ ፊቸርስ የያዘ መኪና ነው። ለመኪናው የሚያስፈልጉትን ነገሮች በሙሉ የያዘ መኪና ነው ስታንዳርድ የሚባለው። አሁን በብዛት በከተማችን ላይ የምናያቸው መኪኖች አብዛኞቹ ስታንዳርድ ነው የሚባሉት። ሌላው ሊሚትድ ወይንም ስፔሻል ኤዲሽን የሚባለው መኪና ነው። ሊሚትድ የተባለበት ምክንያት በምርት ብዛቱ ቁጥሩ በጣም አነስተኛ ስለሆነና ደግሞ አይመረትም አንዴ እንትን ካለ በኋላ። ስፔሻል ኤዲሽን የተባለበት ምክንያት ዩኒክ ፊቸሮች አሉት። የቦዲ ስታይሉ በጣም የተለየ ነው። በዛ ምክንያት ስፔሻል ኤዲሽን ይባላል። ወይንም ደግሞ ካምፓኒዎች ብዙ ጊዜ ለብራንድ ሄሪቴጅ የሚያመርቱት ነው። ለብራንዳቸው ቅርስነት የሚያመርቱት ነው እና በሆነ ማይልስቶን ላይ ወይንም የሆነ ስፔሻል ኦኬዥን ሲኖራቸው ወይንም የሆነ አኒቨርሰሪ ሲኖራቸው የሚያመርቱት መኪና ነው። እነዚህ ስፔሻል ኤዲሽን መኪኖች በብዛት አይታዩም። አዲስ አበባ ላይ አንድ ሁለት መኪና ያየው ይመስለኛል። ሬንጅ ሮቨር 50ኛ ዓመቱን ሲያከብር 50 ሊሚትድ ኦር ስፔሻል ኤዲሽን መኪኖችን ለገበያ አቅርቦ ነበረ። ከነሱ አንዱን አይቻለሁ። ሌላ አንድ ላንድ ክሩዘር አይቻለሁ። 70th አኒቨርሰሪው የቶዮታ ላይ በጣም ይለያል። ባጠገባቸው ሲያልፍ ራሱ ለየት ያለ ቅርጽና አቋሙ ምኑ የተለየ ነው። የሚያምር ነው። ማለት እንደምናያቸው ሌሎች ቪኤት መኪኖች ምናምን አናየውም። እሱ አንድ አይቻለሁኝ እኔ። ምናልባት ኮሜንት ላይ ጻፉልኝ እናንተ ያያችሁት ሌሎች መኪኖች ካሉ። ይሄ ሁለቱም ቢሆን በቂ ነው ብዬ አስባለሁ። እነዚህን መኪኖች ብዙ ጊዜ ኦውን የሚያደርጓቸው ካር ኮሌክተርስ የሚባሉ አሉ። በዓለም ላይ የሚታወቁ እነሱ ናቸው የሚያደርጓቸው። ምክንያቱም ካምፓኒው ለብራንድ ሄሪቴጁ የሚሰራቸው መኪኖች ናቸው። ወይንም ደግሞ አንዳንድ ሰዎች ለዚህ ለሴንስ ኦፍ ሌክዠሪ ምናምን ይገዙታል እድሉን ካገኙና እንትን ካሉ አክሰሱ ካላቸው። ሌላው በጣም ዲቴይል አሁን በስፋት የምንመለከተው ፉል ኦፕሽን የሚባል መኪና ከስታንዳርድ መኪና በምን ይለያል፣ ፉል ኦፕሽን የሚባል መኪና ምን ሌክዠሪ እና ሴፍቲ ፊቸሮች አሉት የሚለውን እናያለን። አሁን በዛሬ አድቫንስድ ፊቸሮቹን በሴፍቲ ላይ ያሉትን በስፋት እንመለከታለን። በሚቀጥለው ቪዲዮ ላይ ኢንቴሪየር ፊቸሮቹን እና ሌክዠሪ ፊቸሮቹን እንደውም ኤክስቴሪየር ስታይሉን ደግሞ በስፋት እንመለከታለን። አሁን በመጀመሪያ እያንዳንዳቸው አድቫንስድ ፊቸሩን ወይንም የፉል ኦፕሽን ሴፍቲ ፊቸሩን እናይና መጨረሻ ላይ በቪዲዮ ደግሞ እንዴት ማኒፑሌት ማድረግ እንችላለን፣ እንዴት ማኔጅ ማድረግ እንችላለን የሚለውን ነገር በስፋት እንመለከታለን ማለት ነው ፕራክቲካሊ። አድቫንስድ ሴፍቲ ፊቸሮቹን የመረጥኩት መኪና ለዚህ ቶዮታ ነው። ቶዮታ ቲኤስኤስ የሚባል ፊቸር ሲስተም አለው። ቶዮታ ሴፍቲ ሴንስ የሚል ነው። ይሄ በብዙዎች መኪና ላይም ዘሴም ነው፣ ብዙ የሚለያይ ነገር የለውም። ይሄ ፉል ኦፕሽን አድቫንስድ ሴፍቲ ፊቸር በሶስት ይከፈላል። አንደኛው አውቶማቲክ ኢመርጀንሲ ብሬኪንግ ወይንም አውቶኖመስ ኢመርጀንሲ ብሬኪንግ ነው። ሁለተኛው ሌን ዲፓርቸር አለርት ወይንም ሌን ዲፓርቸር ዋርኒንግ የሚባለው ነው። ሶስተኛው ኤሲሲ ነው። አዳፕቲቭ ክሩዝ ኮንትሮል የሚባለው ትንሽ ሶፊስቲኬትድ የሆነ የመኪናው ሲስተም ነው። ከመጀመሪያው ስንመለከት አውቶማቲክ ኢመርጀንሲ ብሬኪንግ ማለት ምን ማለት ነው? ወይንም አውቶኖመስ ኢመርጀንሲ ብሬኪንግ የሚባለው ሴፍቲ ሲስተም ነው።
እና አውቶማቲካሊ ፍሬን አፕላይ የሚያደርግልን ሲስተም ነው። ምንም አይነት የሆነ ፖቴንሻል ኮሊዥን ዲቴክት ካደረገ አውቶማቲካሊ ፍሬን ይይዝልናል ማለት ነው። አፕላይ ያደርግልናል ብሬክ ኢፍ ሹፌሩ ኦን ታይም ሪያክት ማድረግ ካልቻለ ወይንም ደግሞ በሚገባው ሌቭል ልክ ፍሬኑን መያዝ ካልቻለ እስከሚገባው ድረስ ሲስተሙ በተረዳው መሰረት ከኮሊዥን እንድንድን ወይንም የኮሊዥን ሴቨሪቲ ሌቭላችን በጣም እንዲቀንስ የሚያደርግልን የሲስተም አይነት ነው። ይሄ አውቶማቲክ ኢመርጀንሲ ብሬኪንግ ወይንም አውቶኖመስ ኢመርጀንሲ ብሬኪንግ የሚባለው እንዴት ይሰራል የሚለውን እንመልከት። በመጀመሪያ ሴንሰር ነው። ሴንሰሮቹ ራዳር እና ካሜራ የተገጠመላቸው ናቸው። በራዳር እና ካሜራን በመጠቀም አስቀድሞ መንገዳችንን እስካን ያደርጋል ኤንድ ዲቴክት ያደርጋል። ይሄ እንቅፋት ሊሆን የሚችል ነገር ካለ መኪና ሊሆን ይችላል፣ ፔዲስትሪያን ሊሆን ይችላል፣ የመንገድ ጠርዝ ሳይክል ሊሆን ይችላል፣ ሰው ሊሆን ይችላል፣ የሆነ ጉዝ አካል ሊሆን ይችላል። እነዚህ ነገሮችን ዲቴክት ያደርግልናል። በመጀመሪያ ሴንሰሮችን ተጠቅሞ ይሄንን ይሰራልናል ማለት ነው። ቀጥሎ ኮሊዥን ዋርኒንግ ነው የሚሰጠን። የግጭት አደጋ ምልክቶችን ነው የሚሰጠን። እነዚህ ምልክቶች በኦዲዮ ሊሆን ይችላል፣ በቪዥዋል በምስል ሊሆን ይችላል። ከሁለቱ በአንዱ አላርም ነው የሚሰጠን። ከዛ በኋላ ሹፌሩ ኦን ታይም ሪያክት ማድረግ ካልቻለ አውቶማቲካሊ ሲስተሙ ብሬክ ይይዝልናል ማለት ነው። በዚህ መልኩ ነው የሚሰራው። ሌላው ምን ፊቸሮች ምንድነው ቤኔፊቱ? አውቶማቲክ ኢመርጀንሲ ብሬኪንግ የሚለው ምን ቤኔፊቶች አሉ ስንል የግጭትን ሴቨሪቲ ሌቭሉን መቀነስ ወይም ኮምፕሊትሊ አቮይድ ማድረግ ነው። ኪ ቤኔፊቱ የግጭት መጠናችንን በጣም ይቀንስልናል ወይንም እንዳንጋጭ መኪናውን እንዲቆም የሚያደርግልን አውቶማቲክ ኢመርጀንሲ ሲስተም ነው። እና ሌላው ሴፍቲን ኢንክሪዝ ያደርጋል። ይሄ ማለት ምንድነው? የሹፌሩን የፓሴንጀሮችን እንዲሁም ደግሞ የመንገዱን ተጠቃሚዎች ሴፍቲ በእጅጉ የሚጨምርልን ሲስተም ነው። ይሄ አውቶማቲክ ኢመርጀንሲ ብሬኪንግ ሲስተም የሚባለው ምን አይነት ነው? አውቶማቲክ ኢመርጀንሲ ሲስተም ካልን በዋናነት ሁለት አይነት ነው። ፎርዋርድ ኮሊዥን ዋርኒንግ አለው እና ሪቨርስ አውቶማቲክ ኢመርጀንሲ ብሬኪንግ አለው። ፎርዋርድ ያው ቅድም እንደነገርኳችሁ ሴንሰሮችን ተጠቅሞ መንገዳችንን አስቀድሞ ስካን አድርጎ ዲቴክት ያደርጋል ኤኒ ኦብስታክል ካለ ወደፊት በምንሄድበት ጊዜ። ከዛ እንደነገርኳችሁ ሹፌሩ ቶሎ ብሎ ብሬክ ማድረግ ካልቻለ ሲስተሙ አውቶማቲካሊ ብሬክ ይይዝልናል ማለት ነው። እዚህ ላይ በኋላ ሲስተም ላይ እናየዋለን። ኮንፊገሬሽን ሴቲንጉ ላይ እናየዋለን። የተለያዩ የርቀት መጠኖች አሉ ሴት ሲደረግ ፎርዋርድ ኮሊዥን ይሁን ባክዋርድ ሪቨርስ ኮሊዥን ዋርኒንግ ወይንም ደግሞ አውቶማቲክ ኢመርጀንሲ ብሬኪንግ ላይ ዲስታንሱን እኛ ነን ሴት የምናደርገው። በጣም መራቅ የለበትም። በጣም ከራቀ ሌላ መኪና ክፍተት ፈጥረን እንዲገባ ነው የምንለው። በጣም መጠጋት የለበትም። እዛ ሲስተም ላይ ግን ሹፌሩ ወይም የመኪናው ኦነር አጀስት ማድረግ ይችላል። እንዴት አጀስት ይደረጋል የሚለውን እናያለን። ሌላው ሊሚቴሽንም አለ። ምንድነው የአውቶማቲክ ኢመርጀንሲ ብሬኪንግ ኦር አውቶኖመስ ኢመርጀንሲ ብሬኪንግ ሊሚቴሽን ካልን ዌዘር ኮንዲሽን ነው። ከፍተኛ የሆነ ስኖ ወይንም ፎግ ወይንም በጣም ጨለማ የሆነ ሳንድ ስቶርም ካለ ኃይለኛ ዝናብ ካለ እንደነገርኳችሁ ራዳርና ካሜራን ተጠቅሞ ሴንስ አድርጎ ዲቴክት አድርጎ እርምጃ የሚወስድ ሲስተም ስለሆነ እነዚህ ነገሮች ኢፌክቲቭነሱን ሊቀንሱብን ይችላሉ። ስለዚህ ሹፌሩ አለርት መሆን አለበት በእንደዚህ አይነት ሁኔታ ላይ ወይንም ደግሞ ኦፍ ማድረግ ይችላል። አውቶማቲክ ኢመርጀንሲ ብሬኪንግ እና በራሱ ኮንትሮል መንዳት ይችላል መኪናው። ሌላው ሁለተኛው ፉል ኦፕሽን ላይ ያለ ፊቸር ከአውቶማቲክ ኢመርጀንሲ ብሬኪንግ ቀጥሎ ሌን ዲፓርቸር አለርት ወይንም ሌን ዲፓርቸር ዋርኒንግ የሚባለው ነው። ይሄ የመንገዳችንን መስመር አይደንቲፋይ የሚያደርግልን እና አንኢንቴንሽናሊ ከመንገድ ከወጣን አላርም ይሰጠናል። ኦዲዮ ሊሆን ይችላል፣ በምስል ሊሆን ይችላል፣ ወይንም ፍላሽ ኢንዲኬተር ሊሆን ይችላል። አንዳንድ ጊዜ አንዳንድ ሰዎች ሌላቸውን ሳይጠብቁ ረጅም መንገድ ደግሞ አጋጥሟቸው ሊሆን ይችላል። እንትን በሚሉበት ጊዜ ሄፕቲክ የሆነ ሲግናልም ይሰጠናል። ላይክ መሪውን ቫይብሬት የማድረግ ነገር። ከዛ ተመልሰን መኪናችንን ማስተካከል ካልቻልን ምናምን እንደዚህ አይነት ምልክት ይሰጠናል። ይሄንን ነው የሚመስለው ሌን ዲፓርቸር አለርት። ሌን ዲፓርቸር አለርት እንዴት ይሰራል ለሚለው በመጀመሪያ ዲቴክሽን ዲቴክት ያደርጋል። ካሜራ እና ሴንሰርን ተጠቅሞ ሌን ማርኪንጉን የመንገድ ላይ ያለውን መስመር ዲቴክት ያደርጋል። ከዛ ቀጥሎ አናሊሲስ ነው የሚሰራው።
አናሊሲስ የሚሰራው እንዴት ነው? ዲቴክት ካደረገ በኋላ አናሊሲሱን ሲሰራ የመኪናችንን ፖዚሽን እና የአስፋልቱን መስመሮች አካፋይ መስመሮች አናላይዝ አድርጎ ወደ ትክክለኛው ፖዚሽን መኪናችን ሪላቲቭ ቱ ሌን እየሄደ ነው ወይ የሚለውን አናሊሲስ ይሰራል። ከዛ ዋርኒንግ ነው የሚሰጠን። ዋርኒንግ በሚሰጥበት ጊዜ ሲስተም ዲቴክት ዛት ቬሂክል አንኢንቴንሽናሊ የሚሄድ ከሆነ መንገዱን ለቆ አንኢንቴንሽናሊ ማለት አሁን ለምሳሌ ሹፌሩ እየነዳ ሌን መቀየር ቢፈልግ ፍሬቻ አብርቶ ወደዛ ሲሄድ ሲስተሙ ምንም አይነት ዋርኒንግ አይሰጠንም ወይንም ምንም አይነት አላርም አይሰጥም። ምክንያቱም ኢንቴንሽናሊ ሌን እየቀየረ እንደሆነ ሲስተሙ አንደርስታንድ ያደርጋል እና ዋርኒንግ ይሰጠናል በሶስተኛ ደረጃ። ቀጥሎ የምንመለከተው ሌን ዲፓርቸር አለርት ነው ወይንም ሌን ዲፓርቸር ዋርኒንግ። ከስሙ እንደምንረዳው ይሄ ሲስተም ይሄ ሴፍቲ ፊቸር ምንድነው የሚያደርገው? መኪናችን ባልታሰበ ሁኔታ ከመስመር ሲወጣ አለርት የሚያደርገን አላርም ነው የሚሰጠን። ዋናነት ይሄንን የሚሰራው አንኢንቴንሽናሊ ድሪፍት ሲያደርግ መኪና ከመስመር አላርም ወይንም አለርት ይሰጠናል። ይሄን ለመስራት ሌን ዲፓርቸር አለርት ሲስተም ካሜራ ሴንሰሮችን ይጠቀማል። ይሄ ሲስተም እንዴት ነው የሚሰራው የሚለውን ስንመለከት በመጀመሪያ ደረጃ ዲቴክሽን ዲቴክት ያደርጋል። እነዚህ ካሜራ ሴንሰሮችን ተጠቅሞ በአስፋልቱ ላይ ያሉትን መስመሮች ዲቴክት አድርጎ ይረዳል። ከዛ ቀጥሎ አናሊሲስ ነው የሚሰራው። ከመኪናችን ፖዚሽን የመኪናችንን ፖዚሽን ሪላቲቭ ቱ ከሌኑ ጋራ እንዴት እንደሆነ አናላይዝ ያደርግና ይገነዘባል። ከሌን ስንወጣና ሳንወጣ ምናምን ያውቃል። ቅድም እንዳልኳቸው አንኢንቴንሽናሊ መኪናው ከሌን ሲወጣ አላርም እየሰጠ ሹፌሩን የማንቃት ስራ ነው የሚሰራው። ካልታሰበ ግጭት ካልታሰበ አደጋ የመጠበቅ ነገር ነው የሚሰራው። ይሄ ሌን ዲፓርቸር አለርቶቹ የተለያዩ ናቸው። ቅድም እንደገለጽኩላችሁ አውቶማቲክ ኢመርጀንሲ ብሬኪንግ ላይ እዚህም ላይ ኦዲዮም በቪዥዋልም አለው። አንዳንድ መኪኖች ላይ ፍላሽ ኢንዲኬተሮች አሉት። አንዳንዴ ሄፕቲክ የሆነ ሲግናልም ይሰጣል። ላይክ መኪናውን ብለን በቃ እንትን ብለን ሌናችንን ሳንጠብቅ የምንነዳ ምናምን ሲሆን መሪያችንን ቫይብሬት የማድረግ ቫይብሬት አድርጎ እንድንባንን ወይም እንድንነቃ ያደርገናል። በዚህ አይነት መልኩ ነው የሚሰራው። መቼ ነው የማይሰራው ይሄ አለርት ካልን ሹፌሩ ፍሬቻ አብርቶ መሪውን ሌን ሲቀይር ያኔ አይሰራም። ሲስተሙ ይረዳል። ፍሬቻ አብርቷል መሪ ሊቀይር እንደሆነ ስለሚረዳ ምንም አይነት ሲግናል ምንም አይነት ዋርኒንግ ምንም አይነት አለርት አያሳየንም። ኢንቴንሽናሊ ሲሆን አንኢንቴንሽናሊ እንደሆነ አንደርስታንድ ሲያደርግ ነው ሲስተሙ እነዚህን አላርሞች የሚሰጠን። ምን ቤኔፊቶች አሉ ካልን ያው ሴፍቲን ኢንክሪዝ ያደርጋል። አዌር እንድንሆን የሆነ ሳናስበው ወይ ሆነ በሐሳብ ላይ ሆነን በሆነ ነገር ድሪፍት ስናደርግ ከላይናችን ስንወጣ እንድንነቃ ያደርገናል። ሌላው ሬዲዩስ ፋቲግን ይቀንስልናል። ፋቲግ ማለት ድካምን ይቀንስልናል። እንዴት ነው ድካምን የሚቀንስልን ወይንም ከድካማችን የሚመልሰን እንዴት ነው? ከፍተኛ ወይም ረጃጅም መንገዶች ላይ በምንነዳበት ጊዜ የመዳከም የመሰላቸት ምናምን ነገር ሲኖር እነዚህ አላርሞች እንድንነቃ ወደ ስራችን እንድንገባ ፕሮፐርሊ ድራይቭ እንድናደርግ ይረዱናል ማለት ነው። እነዚህ አላርሞች ይሄንን ነው የሚሰራው። ምን ፋክተሮች አፌክት ያደርጉታል ሌን ዲፓርቸር አለርትን ካልን ክሊር የሆነ ሌን ማርኪንግ ከሌለ አስፋልቱ ላይ በትክክል የተሰመረ መስመር ከሌለ ማለት ክሊር ሆኖ የተሰመረ መስመር ከሌለ ኢፌክቲቭሊ ይቀንሳል ይሄ ካሜራ ሴንሰር። ሌላው ደግሞ ቅድም ኤሲሲ ላይ እንዳልኳችሁ የዌዘር ኮንዲሽኖች ፎግ ከሆነ ዝናብ ከሆነ ምናምን በጣም ኃይለኛ ብረዶ ካለ እግዚአብሔር ይመስገን እኛ ሀገራችን 12-13 ወር ያን ያህል የሚያስፈራና የሚያሰጋ ነገር የለም። ግን እንደዚህ አይነት ኮንዲሽኖች ላይ ኮንትሮልን መውሰድ አለበት ሹፌሩ። እኔ ብዬ እንደዛ ነው የማስበው። ምክንያቱም የእነዚህ ሴንሰሮች ኢፌክቲቭነሳቸው በጣም ስለሚቀይስ መውሰድ አለበት። ሌላው ሌን ዲፓርቸር አለርት የመኪናው ፍጥነት ይወስነዋል። ማለት ብዙ ጊዜ ብዙ መኪኖች ላይ ከ28 ማይል ፐር አወር ወይም ከ45 ኪሎ ሜትር ፐር አወር በላይ ስንነዳ ነው አክቲቭ ሆኖ የሚሰራው ይህ ሲስተም። ከዛ በታች እየነዳን ከሆነ ምንም አይነት ሲግናል ላይሰጠን ይችላል እና ቬሂክል ስፒድ ዲተርማይን ያደርገዋል ማለት ነው። በአጠቃላይ ሌን ዲፓርቸር አለርት ይሄን ይመስላል። ቀጥሎ የምንመለከተው አዳፕቲቭ ክሩዝ ኮንትሮል ኤሲሲ የሚባለው ነው። ይሄ ኤሲሲ በዋናነት ስራው ምንድነው? የመኪናችንን ስፒድ አጀስት ማድረግ ነው። ኮንትሮል ነው የሚያደርግልን እና ከፊት ለፊት ካለው መኪና በምን ያህል ዲስታንስ ርቀት መሄድ እንዳለብን ኮንትሮል የሚያደርግ ሲስተም ነው። ቀድሞ የነበሩት ክሩዝ ኮንትሮሎች
ሴት በተደረገላቸውን ስፒድ ሜንቴን አድርገው ነበር የሚሄዱት። አሁን ያሉት ግን አዳፕቲቭ ክሩዝ ኮንትሮሎች አሁን 3.0 ነው ቨርዥኑ ያለው። እነዚህ ግን ዳይናሚክ ናቸው። ዳይናሚካሊ አጀስት የሚያደርጉ የማድረግ አቅም ያላቸው ሲስተሞች ናቸው። አዳፕቲቭ ክሩዝ ኮንትሮል እንዴት ይሰራል የሚለው እንደ ሌሎቹ ሴፍቲ ሴንሰሮች ሁሉ ሴፍቲ ፊቸሮች ሁሉ ይሄም ሴንሰሮች አሉት፣ ራዳር ሴንሰርስ አሉት። እነዚህ ራዳር ሴንሰሮች በመጀመሪያ ዲቴክት የሚያደርጉት ከፊታችን መኪና መኖር አለመኖሩን ዲቴክት ያደርጋሉ። ከዛ በመቀጠል ዲቴክት የሚያደርጉት የመኪናውን ስፒድ ነው። ከፊታችን ያለውን መኪና ስፒድ ዲቴክት ካደረጉ በኋላ የኛን ስፒድ አጀስት ያደርጋሉ። እንዳልኳችሁ ዳይናሚካል አጀስትመንት ነው የሚያደርጉት። አክሰለሬት ምንም ዲክሰለሬት ሊያደርጉ ይችላሉ። የኛን መኪና ከፊት ለፊት ያለውን መኪና ስፒድ ለርን በማድረግ ማለት ነው። ከዛ ፎሎዊንግ ዲስታንሳችንን ነው ሴት የሚያደርጉት። ኦፍ ኮርስ የመኪናው ባለቤት ወይንም የመኪናው ሹፌር ሴቲንግ ላይ ቬሂክል ሴቲንግ ላይ ገብተን እንዴት ፎሎዊንግ ዲስታንሳችንን ወይንም ደግሞ በትራፊክ በሚቆምበት ጊዜ በምን ያህል ዲስታንስ ከፊተኛው መኪና አውቶማቲካሊ መኪናው መቆም እንዳለበት ሴት እናደርጋለን። ያንን ዲስታንስ እጅግ ማራቅም ጥሩ አይደለም። ሌሎች መኪና ድንገት ሊገቡብን ይችላሉ። እጅግም ማቅረብ ጥሩ አይደለም። እንደ መኪናው አይነት ከዳሽቦርድ ላይ ካለ ኪሎ ሜትር እንትን ላይ ሴት ወይንም ሴቭ ይደረጋል። ቶዮታ ቲኤስኤስ ላይ ግን ያየሁት በባሮች ናቸው ያሉት፣ 1 ባር 2 ባር እንደዚህ እና የሚፈልገው ላይ እንዴት ሴት ማድረግ አለብን የሚለውን በቪዲዮአችን ላይ እንመለከተዋለን። ሌላ ስቶፕ ኤንድ ጎ ፊቸር አለ። እሱንም ፕራክቲካሊ የምናየው ይሆናል። ሌላው ሬዲዩስ ድራይቨር ፋቲግ ነው። ኤሲሲ ሲስተም ማለት የሹፌሩን ድካም መቀነስ ማለት ነው። ቅድም ድራይቨር ፋቲግን ይቀንሳል ስንል ሌን ዲፓርቸር ማለት በማንቃት ነበረ። ከዛ ሲወጣ መሪውን ቫይብሬት በማድረግ ወይንም በቪዥዋል ወይም በኦዲዮ አላርም እንዲነቃ ከድካሙ ነቃ እንዲል የሚያደርገው። ይሄ ደግሞ ረጅም ርቀት ጉዞ ላይ በተለይ አዳፕቲቭ ክሩዝ ኮንትሮላችንን ኦፍ ኦን ማድረግ ይቻላል። ኦን አድርጎ የሚሄድ ከሆነ ይሄ ስፒድ አጀስትመንት ላይ የምንሰራው ስራ ኮንትሮል የምናደርገው ነገር ምናምን እሱን ሲስተሙ አውቶማቲካሊ ይሰራልናል። በዛ መልኩ መሄድ እንችላለን ማለት ነው። ይሄ ማለት ግን ሙሉ ለሙሉ የሰውን ኮንትሮል እና አቴንሽን ሪፕሌስ ያደርጋል ማለት አይደለም። ኤሲሲ የድራይቨሩ አቴንሽን የፈለገ ነገር ቢሆን እዛ ጋር አስፈላጊ ነው፣ መኖርም አለበት። ይሄንን የሚመስለው ኤሲሲ ወይንም አዳፕቲቭ ክሩዝ ኮንትሮል የሚባለው። ቀጥሎ ወደ ቪዲዮአችን እንሄዳለን። ተከታተሉኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ወዳጆች። አመሰግናለሁ። ያው ቀጥሎ የምንመለከተው ቪዲዮአችንን ነው። ቲኤስኤስ 2.5 እና 2.5 ፕላስ ቨርዥን ላይ ባለው ነው የምንመለከተው። የተለያዩ ሴቲንጎችን እና ኮንትሮሎችን እንመለከታለን። እዚህ ላይ ወደ 6 የሚሆኑ ሴፍቲ ፊቸሮችን እናያለን። እነዚህን ሴቲንጎች ሴት የምናደርገው ከመሪያችን ፊት ለፊት ያለውን ዲስፕሌይ ፓኔል እና መሪያችን ላይ ያሉትን በተኖች በመጠቀም ነው። ልክ ሴቲንግ ውስጥ ገብተን ኦኬ በተንን ስንጫን እነዚህ ሴፍቲ ፊቸሮች ይመጡልናል። እዚህ ላይ መርጠን የምንፈልገውን ኦኬ ብለን ወደ ሜኑ እንገባለን፣ ወይም ከመሪ በተኖቻችንም አክቲቭ ማድረግ እንችላለን ማለት ነው። አሁን በመጀመሪያ የምንመለከተው ፕሪ ኮሊዥን ሲስተምን ነው። ፕሪ ኮሊዥን ሲስተም ያው ከፊታችን ያለ የሆነ እንቅፋት ሊሆን የሚችል ነገርን ዲቴክት አድርጎ ሹፌሩ መሪውን መያዝ ካልቻለ አውቶማቲካሊ መኪናውን የሚያቆምልን ሲስተም ነው ፕሪ ኮሊዥን ሲስተም። ከዛ ይሄን እንዴት ሴት እንደምናደርግ እንመለከታለን። በዳውን እና አፕ አሮዎች ሌፍት እና ራይት አሮዎችን ተጠቅመን ሄደን ፒሲኤስ የሚለውን ስንመርጥ ሴንሲቲቪቲውን ያመጣልናል። እዚህ ላይ ሴንሲቲቪቲውን ነው ኮንፊገር የምናደርገው። በረጅም በመካከለኛና በአጭር ርቀት ላይ ሴት አድርገን ኦኬ በተንን ተጭነን ስንወጣ ልክ እንደዚህ ፒሲኤስ ላይ ኦን የሚላለ እሱን መልሰን ኦኬ ስንለው ኦፍ ያደርገዋል። which means በፕሪ ኮሊዥን ሲስተሙ ወይንም ይሄ አውቶማቲክ ኢመርጀንሲ ብሬኩ ጠፋ ማለት አይደለም። ልክ መኪናው ሲነሳ ኦን ይሆናል። ቀጥሎ የምንመለከተው ሌን ትሬሲንግ እና ሌን ዲፓርቸር አለርት ነው። ሌን ትሬሲንግ አሲስት ያው መኪናው የሌናችንን መሃሉን ይዞ እንዲሄድ የሚረዳን ነው። እዚህ ላይ የሆነ ስዊንግ ወይ መልቀቅ ወይ ደግሞ
ሆነ አቅጣጫ ስንጠቀም እናስተካክልበት መንገድ አለ እሱ ነው ሴቲንግ ላይ የምናየው ሌን ሴንተሪንግን ሴት ኦን እናደርጋለን ስዌይ ዋርኒንግን ሴንሲቲቪቲውን ሴት እናደርጋለን ሌን ዲፓርቸር አለርት ደግሞ ስቴሪንግ አሲስት የሚለው መሪውን ሳማው ወደ ትክክለኛው መንገድ የሚያመጣልን ሲስተም ነው ኤልቲን ኮንፊገር ለማድረግ እዚህ ላይ አክቲቭ ይላል ኦሬዲ አክቲቭ ስለነበሩ ነው ሴቲንግ ውስጥ ከገባን በኋላ ሄደን እቺን የሌን ምልክት ያለባትና የመኪና ምልክት ያለባትን ቦታ መርጠን ኦኬ ስንል ያስመርጠናል የምንፈልገው ኮንፊገሬሽን ወይንም ከመሪ በተን ላይ መጠቀም እንችላለን ሌን ሴንተሪንጉን ኦን ኦፍ ማድረግ እንችላለን ኦኬ በተን በመጫን ሴንሲቲቪቲውን መጨመር መቀነስ እንችላለን እንዳልኳችሁ ከመሪ በተኑ ላይ መጠቀም እንችላለን ስዌይ ዋርኒንጉን ኦን አድርገን ምን ያህል ሴንስ እንደሚያደርግልን እሱንም ማስተካከል እንችላለን እዚህ ላይ ማለት ነው እዚህ ላይ ኮንፊገር የምናደርጋቸው ነገሮች ሌን ዲፓርቸር አለርት ላይ ስቲሪንግ አሲስቱንም ሰፖርት ያደርጋል ማለት ነው ስዌይ ዋርኒንጉን እንደነገርኳችሁ ሴንሲቲቪቲውን ኦን ኦፍ እናደርጋለን መልሰን ስንጫን ኦፍ እናደርጋለን መልሰን ስንጫን ደግሞ ኦን ይሆናል ይሄንን የሚያደርገው እዚህ ላይ adjusting lane departure alert ነው የሚለው እዚሁ ላይ ነው adjust የሚደረገው lane departure alertአችን የተለየ አይነት ስራ ቢሰራም በኤልቲኤ ውስጥ ያለ ፊቸር ነው lane departure alert ማለት ነው ከመሪ በተናችንም እንደዚህ ኦን ኦፍ ማድረግ እንችላለን ደግመን በመንካት አሁን ስቲሪንግ አለርቱን ስዊንጉም ኦን ሆኗል ቀጥሎ የምንመለከተው ደግሞ አውቶማቲክ ሃይ ቢም ነው ይሄንን ከዲስፕሌይ ፓኔላችን ወይንም ደግሞ ከመሪ በተናችን ላይ አድርገን ኮንፊገር የምናደርገው ይሄ አውቶማቲካሊ ጨለማ በሚሆንበት ጊዜ ረጅምና አጭሩ መብራት ያበራል ራሱ ሴንስ አድርጎ ከፊት ለፊታችን መኪና ከመጣ ያን መኪና እንዳንረብሽም ብርሃንም ስላገኘ ራሱ ይቀንሳል እንደዚህ የሚሰራ ነው ይሄንን ኮንፊገር ለማድረግ እንዳልኳችሁ መሪ በተኑ ላይ ወይንም ዲስፕሌይ ፓኔሉ ላይ ሳይሆን እዚህ ኦን ኦፍ መብራት ምናበራምና ተስፋበት ጋር አውቶ ምትላለች አውቶ ላይ ካደረግነው ቅድም የነገርኳችሁን አይነት ስራ አውቶማቲካሊ በራሱ ይሰራልናል ማለት ነው ሌላው ዳይናሚክ ራዳር ክሩዝ ኮንትሮል የሚለው ነው ይሄኛው አዳፕቲቭ ክሩዝ ኮንትሮል ብለን ቅድም የተመለከተው ነው ከፊት ለፊታችን ያለው መኪና ስፒድ ለርን አድርጎ ሴት ባደረግነው ዲስታንስ ልክ መኪናው እንዲሄድ ኮንትሮል የሚያደርግልን ነው ይሄንን አፕ ለማድረግ ከመሪ በተናችን እንችላለን ወይንም መሪ በተናችን ላይ ነው ኦፍ ኮርስ ያለው ይሄ መሪ በተናችን ላይ ስንነካው ልክ በምን ያህል ዲስታንስ መኪናው መቆም እንዳለበት ሴንሰሩን ሴት እናደርጋለን እዚህ ጋር ለረጅም ደቂቃ ይሄንን አዳፕቲቭ ክሩዝ ኮንትሮልን ተጭነን ስንቆይ ወደ ኮንስታንት ስፒድ ይቀየርልናል አሁን ተጭኖታል ልክ ትንሽ ቆይቶ ወደ ኮንስታንት ስፒድ ሴት እንድናደርግ አሁን ኮንስታንት ስፒድን አፕ አደረገልን እዚህ ጋር እንመጣና ፕላስ እና ማይነስ ምልክቶች አሉ የምንፈልገው ስፒድ ላይ ሴት እናደርገዋለን ይሄ ማለት በእነዚህ መኪኖች ላይ ይሄ ፕላስ አለ ከታች ማይነስ አለ ለመጨመርና ለመቀነስ ከፊት ለፊት ያሉት መኪኖች ሴንስ ያደረገ ሴት ካደረግነው ስፒድ በታችም ሊሄድ ይችላል ባዶ ከሆነለት ነው ሴት ባደረግነው ስፒድ እንዲሄድ መኪናውን የሚያደርግ ነው ልክ የድሮቹን ክሩዝ ኮንትሮል አይነቶች ስራ ነው የሚሰራው ሌላው ሮድ ሳይን አሲስት የሚባለው ነው ይሄ በመንገድ ላይ ያሉት ምልክቶች ወደ ኢንፎቴይንመንት ዲስፕሌያችን የሚያመጣልን ነው ስቶፕ ስፒድ ሊሚቱን መታጠፍ ክልክል ነው በተለያዩ የመንገድ ላይ ምልክቶችን እኛ እንኳን ኖቲስ ባናደርጋቸው ወደ ዲስፕሌው አምጥቶ የሚያሳየን ነው ይሄንን ኦን ለማድረግ እዚህ ምልክት ላይ ሄደን ኦኬ በተንን እንጫናለን ኦን ኦፍ አለው ከፈለግን ኦን እናደርገዋለን ከፈለግን ኦፍ እናደርገዋለን ይሄንን ይመስላሉ ሌሎችም አሉ እነዚህ ሴፍቲ ፊቸሮች ላይክ ከኋላችን የሚመጣ መኪና ካልታየን እንደ ብላይንድ ስፖት የሚባለው አይነት በካሜራ በቪዲዮ ወደ ኢንፎቴይንመንት ሲስተማችን የሚያመጡ ሲስተሞችም አሉ ለዛሬ ይሄንን ይመስላል በሚቀጥለው ቪዲዮ የኢንቴሪየር እና የሴፍቲ ፊቸሮቹን የሌክቸሪ ፊቸሮቹን እንመለከታለን እንዲሁም ኤክስቴሪየር ስታይሉን እናያለን ላይክ ሼር ሰብስክራይብ አድርጉ በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ አመሰግናለሁ ኮሜንትም አትተው ኮሜንት ጥሩ ነው ኮንቴክስቱን እስከተረዳነው ድረስ አመሰግናለሁ መልካም ጊዜ ቻው